يا باغي العلم أقبلي عنشي أوقات فلاقي إهتي هوي ني عدمجين كفل هولت. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. أما بعد فيا عباد الله السلام عليكم ورحمة الله وبركاته. እንደምን አላችሁልኝ? እንደምን ከረማችሁልኝ? ውድ እህቶቼ ኢንሻአላህ አንቺ ዕውቀት ፈላጊ እህቴ ሆይ፣ አንተ ዕውቀት ፈላጊ ወንድሜ ሆይ አቅቢል ና ወደዚህ አድምጠኝ፣ ጆሮ ስጠኝ። ፈስተሚዕ አድምጥ፣ ትኩረት ሰጥተህ። በዛሬው ፕሮግራማችን እንግዲህ ኢንሻአላህ ትናንት በጣም ወሳኝ ቁልፍ ችግሮቻችንን፣ ትልልቅ ክፍተቶችን፣ አደጋዎችን ለይተናል። ትልልቅ አደጋዎችን እኛ ስለተጨባጫችን ነው ሊያሳስበን የሚገባው። ስላለብን ጉድፍ፣ ስላለብን ቆሻሻ ነው መነጋገር ያለብን። እኛ የአላህ ባሪያዎች ነን። ለትልቅ ዓላማ ነው ወደዚህ ምድር የመጣ ነው። ለትልቅ ተልእኮ ነው። ለመብላት፣ ለመጠጣት፣ ለመጃጃል፣ ለመሳቅ፣ ለመጫወት አይደለም። አላህን በትክክለኛው መንገድ ተገዝተን ለማለፍ ነው የመጣ ነው። አላህን አምልከን ተውሂዳችንን አረጋግጠን ለመሄድ ነው የመጣ ነው። ይሄን ለማድረግ ደግሞ ዕውቀት ያስፈልጋል። ዛሬ ኢንሻአላህ ሁለት ትልልቅ አደገኛ ሐዲሶችን ነው ማቀርብላችሁ ኢንሻአላህ፣ አጠር አድርጌ ማለት ነው። ትናንት መግቢያ ስለሆነ ረዘም ብሏል። ካሁን በኋላ ደርሶቻችን ኢንሻአላህ ከ25 ደቂቃ እንዳይበልጡ ለማድረግ ጥረት አደርጋለሁ። እነዚህ ሁለት ሐዲሶች ሐቂቃ ዕውቀት ተጠያቂነት እንዳለው የሚያሳዩ ሐዲሶች ናቸው። ልብ በሉ። ዕውቀት ተጠያቂነት አለበት። በዕውቀትሽ ምን ሰራሽበት ትባያለሽ። ግድ ነው። ይሄ ከተባለ ዕውቀት መፈለግ ግድ ነው ማለት ነው። ግድ ነው። አላሁ አክበር። ብዙዎቻችን ግን ዘንግተነዋል። ሁለት ሐዲሶች፣ ወሳኝ ሐዲሶች ማለት ነው ኢንሻአላህ። የመጀመሪያው ሐዲሳችን ትልቅ ሐዲስ ነው። እሱም አስፈሪም ሐዲስ ነው። ሐቂቃ የሚያስደነግጥ ሁሉ ነው ወላሂ። ምክንያቱም በአሁን ዘመን ላይ እንዲሁ ዝም ብለን እያወጋን በዕውቀት የምንቀልድ ሰዎች አለን። በዕልም የምንቀልድ ሰዎች አለን። ሆዳችንን ከርሳችንን ብቻ መሰረት አድርገን የገቢ መሰብሰቢያ ምንጭ ያደረግን ሰዎች አለን። አላህን እንፍራ። ዕውቀት ያለወጠን በዕውቀት የምናፌዝ ሐቂቃ አንድ ሰው የሆነ ዕውቀት ደረሰው፣ የሽርክን አደገኛነት ተማረ። ነገር ግን ከሽርኩ አልወጣም። የዚናን ሐራምነት ተምሮ አሁንም ዚና ላይ ትጨማለቃለች። ይሄ ትልቅ ፌዝ እኮ ነው። ትልቅ ክህደት እኮ ነው። ፎቶ ሐራም ነው ተባልሽ፣ በኒቃብ ፎቶ ተንስተሽ ፕሮፋይል ታደርጋለሽ። ማን ነው በኒቃብ ፎቶ የፈቀደው? ፎቶ ሐራም ነው ተባለ፣ አለቀ፣ ተዘጋ በሩ። አላሁ አክበር። በጣም እኮ ወንጀላችን በጣም ስር እየሰደደ የመጣበት ሁኔታ ለማሳየት ያክል ነው። የመጀመሪያው ሐዲሳችን አነስ ረዲየላሁ ዐንሁ የዘገቡት ሐዲስ ነው። እሱም ምን ይላል እንግዲህ ሙሐዲሱ አነስ ኢብኑ ማሊክ ናቸው። ነብዩ አለይሂ ሰላቱ ወሰላም ምን ይላሉ?
أتيت ليلة أسري بي على رجال تقرض شفاههم بمقارض من نار قلت من هؤلاء يا جبريل قال هؤلاء خطباء أمتك الذين يأمرون الناس بالبر وينسون أنفسهم وهم يتلون الكتاب أفلا يعقلون وفي رواية تقرض ألسنتهم بمقارض من نار أو قال من حديد وفي رواية أتيت على سماء الدنيا ليلة أسري بي فرأيت فيها رجالا تقطع ألسنتهم وشفاههم إلى آخره. ይህ ሐዲስ የማያስደነግጠው የማያስጨንቀው ሰው ካለ ምናልባት እንግዲህ እሱ ልቡ የደረቀ ሰው ሊሆን ይችላል። ይህ ሐዲስ እንግዲህ በተለያዩ ሪዋዎች ተዘግቧል። ሃይተሚ የዘገቡትን ነው ያነበብኩላችሁ። መጅማዕ الزوائد ላይ የተጠቀሰ ሐዲስ ነው። እንዲሁም ትርሚዚም የዘገቡት ሌላ ሪዋያ አለ። ዛ ሪዋያ ላይ ደግሞ ምንድነው የሚለው አተይቱ ለይለተ ኡስሪየ ቢ አላ ቀውሚን ይላሉ ነብዩ አለይሂ ሰላቱ ወሰላም። እንዲያውም ይችን አጠር አድርጌ ይችን ልተርጉምላችሁ። ወደ ሰማይ ያረኩ ጊዜ ወደ ሰማይ በሄዱ ጊዜ ለይለተ ኡስሪየ ቢ ማለት እንግዲህ እስራእ ማለት የሌሊት መንገድ ነው። በሌሊት ወደ ሰማይ በተጓዝኩ ጊዜ እዚያ እሳት ውስጥ ጅብሪል የሆኑ ሰዎችን አሳየኛል አመጣኛል። ወደዚያ መጣዋሉ አላ ቀውሚን ትقرض شفاههم بمقارض من نار ከእሳት በሆነ መቀስ አፋቸው የከንፈራቸው ምላሳቸው ጭምር እየተቆረጠ በመቀስ አየዋሉ። አላሁ አክበር ወልዒያዙ ቢላህ አላህ ይጠብቀን። ሐቂቃ بمقارض በመቀሶች ማለት ነው። እዛ ይቆረጣሉ እሳት ውስጥ። አስቡ፣ እሳት ሌላ ትልቅ ቅጣት ነው። እንደገና በዚያው ላይ አፋቸው ከንፈራቸው ከነምላሳቸው ይቆረጣል። فقلت من هؤلاء يا جبريل አንተ ጅብሪል ሆይ እነዚህ እነማን ናቸው አልኩት አሉ ነብዩ አለይሂ ሰላቱ ወሰላም። فقال هؤلاء خطباء أمتك هؤلاء خطباء أمتك እንግዲህ خطباء ማለት ምንድነው? ጀምዑ ኸጢብ ነው። ጀምዑ ኸጢብ والوعاظ من أمتك يا محمد والخطباء جمع خطيب وهو المتكلم عن قومه المتحدث بلسانهم